ሰላም ሰላም ውድ እርግብ ሚዲያ ተከታታዮች በሙሉ እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ይብዛ። እንዲሁም ለቤቴ አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ አበረታቱኝ። ነባሮች ደግሞ ላይክ፣ ሼር በማድረግ አጠናክሩኝ ማለት ነው። መልካምነት ለራስ ነው እና ደግሞ ላይክ፣ ሼር በማድረግ አበረታቱኝ። ዛሬ ደግሞ ይዤላችሁ የመጣሁት እሱ ምንድነው? አሁን ጊዜ ያው አረብ ሀገር ያለነው ሴቶች ፊታችን በጣም ተበላሽተዋል። ወይ እንግዲህ ካሜራው ወድቆብኝ ነው፣ ይቅርታ አድርጉልኝ ቤተሰብ። እንግዲህ አረብ ሀገር ያለነው እህቶቼ ማለት ነው ፊታችን በጣም ተበላሽተዋል። እንዲሁም በጣም አስቸጋሪ ሁኔታ ላይ ነው ያለነው። እሱ ምንድነው? ፊት ላይ የተለያየ ነጣጥብ እንዲሁም ብጉር መሰል ነገሮች እየወጡ ፊታችን በማበላሸት ላይ ይገኛል ማለት ነው። እና ለዚህ ደግሞ ዛሬ በጣም ፊቴ ተበላሽቶብኛል እና ፊቴ በጣም ነገር እየወጣበት አስቸገረኝ። የሆነ እንደ ብጉር አድርጎ ፊቴ በጣም ተበላሽቶብኛል እና እሱ ደግሞ ማደርገው የምጨብጠው ሳሙና ብቀያይር ምንም ለውጥ ላገኝ አልቻልኩም። እና ዛሬ ምን አደረኩኝ? ሰይደልዬ ሂጄ እንግዲህ እዚህ ሀገር ሆስፒታል ውሰዱት ሲሏቸው ሰይደልዬ ነው ይዘውን የሚሄዱት። እንግዲህ ለዚህ ያወጣሁት ብር ብነግራችሁ ማለት ነው ምን ትላላችሁ? በጣም ውድ ነው። ብቻ ግን ጤናው ውጤታማ ይሁንልሽ ብላችሁ መርቁልኝ ማለት ነው። ውጤታማ ልሆንበት ብሩ ሳይሆን እዚህ ጋር ገዝተነው ውጤታማ ስንሆንበት ነው አሪፍ ትልቁ ነገር ማለት ነው። ያው ውጤታማ ካልሆንበት ደግሞ ሁሉም ነገር ኪሳራ ነው። በእርግጥ በዚህ አሁን ይሄ ሲታይ በጣም ትንሽዬ ነው፣ ግን በጣም ብዙ ብር ነው ያወጣሁበት ውዶችዬ። እና ሴትዮዬ ምን አለች መሰላችሁ? ቆይ እናንተ አበሻ አለች፣ ፊታችሁ ለምንድን ነው ተርቲብ ምናምን ማትጠቀሙት ምናምን አለችኝ። እቺ ሴትዮ ተርቲብ ምትለኝ እንደሷ 24 ሰዓት ቁጭ ብዬ ክሬም ስቀባ ምስል ልውል ነው ወይስ እዚህ ስራውን ላስተናግድ ነው ብዬ በቃ ለራሴ ታዘብኳቸው ማለት ነው። ደግሞ ድጋሚ ሐኪም ቤትም ሲሄድ ዶክተሯ ፊትሽ ተርቲብ ለማድረግ ምን ትጠቀሚያለሽ ላይ፣ አረ በጭራሽ ምንም አልጠቀምም፣ ውሃ ብቻ ነው የምጠቀመው፣ በውሃ ብቻ ነው የምታጠበው አልኳት። እና ደግሞ አሁን ምንድነው ማድረግ ያለብሽ እነኚህ ተጠቃሚ ብላ የሰጠችኝን እስኪ አብረን እና ይሆናል። ብቻ ጤና ያርግልሽ በሉኝ። የምር ደግሞ ሴት ልጅ ፊቷን ሲበላሽ በጣም ይደብራል። ምንም ሆነ ምን ሴት ልጅ ፊቷ ጽድት ጥርት ያለ ሲሆን ያምራል። ፉንጋን ብትሆን ያኔ ጽድት ጥርት ያለ ፊት ካለ ቆንጆ ነው እላለሁኝ ብዙ ጊዜ። ያ ፊት የጠራ ፊት እና ያልጠራ ፊት አንድ አይደለም መቼም። ስለዚህ የደረሰባችሁ ታውቁታላችሁ ብዬ ነው ማምኖ። ያ በብጉር እንደኔ ተሰቃያችሁ ማለት ነው። እና እንዲሁም በጋ ምንም አይስማማኝም እኔ ኢንሻአላህ አሁን ልገላገለ ነው እንደ ፈጣሪ ፍቃድ ከሆነ በዚህ ታጠቢያ አለችኝ። እንግዲህ ነገ ነው ማየው፣ ግን ውጤቱ ደግሞ ስጨርስ ማሳውቃችሁ ይሆናል ቤተሰብ። ይሄ ምሳሌ ሳቡና ነው ታጠቢበት አለች። እንግዲህ ታጠብበታለሁ። እንደገና ይሄም አለ፣ ቆይ ይሄም አለ። ይሄ ደግሞ ምን መሰላችሁ? ይሄ ደግሞ ክሬም ነው አለችኝ። እንግዲህ ክሬም ነው ተጠቀሚ አለችኝ። እንግዲህ ስልኬ ደግሞ ታውቃላችሁ ካሜራ መቅረጫ ላይ ቁጭ አድርጌዋለሁ፣ ግን ምንም አልቀመጥ አለኝ። ይሄ ደግሞ ማታና አስር ላይ ተቀቢ ብላኛለች ዶክተሯ ማለት ነው። እንግዲህ እኔ ሰይደልዬ ነው የሄድኩት፣ ግን እነሱ ዶክተር ቤት ወስድሻለሁ ብላ ነው የወሰደችኝ። ያው ማለት ዞሮ ሰይደልዬም ዶክተር የሰነጠለ ነው የሚያክመን። ግን በዚህ የወጣ ብር ብነግራችሁ አታምኑኝም። በጣም ውድ ብር ነው፣ በጣም ውድ ብር ነው። ብቻ ሄና ያርግልኝ እንጂ ያድነኝ እንጂ ብሩነቱን ኖርማል ነው፣ ችግር የለውም። ሌላም አለ። ይሄ ምንድነው? ይሄ ደግሞ ፀሐይ ከመውጣቱ በፊት
ጠዋት ላይ ተጠቀሚ ብላኛለች ማለት ነው። አይገርምም? ይሄ ፀሐይ መከላከያ ነው አለችኝ። እንዲሁም ሴትዮዬ ራሱ ምን አለችኝ? እንደዚህ እናንተ ለምንድን ነው ፀሐይ መከላከያ ማትጠቀሙት? ፊትሽ እኮ እንደዚህ የሚበላሽብሽ ፀሐይ መከላከያ አትጠቀሙም፣ ምንም ነገር ስለማታደርጉለት ነው ፊታችሁ እንደሚበላሸው ብላ እንግዲህ እንደዚህ ብላን አለች ማለት ነው። ማለት ሁላችንም አጠቃለለች። አትሉም እናንተ እኮ አለች። እናንተ ያኔ እኛ ሰራተኞችን እናንተ እኮ ይሄን አትጠቀሙም፣ ይሄ ነገር ተቀባብታችሁ ፊታችሁን እንትን ብላችሁ ብቻ ትሬዲንግ አድርጉለት ፊታችሁ ብለውኛል ዶክተሪቱም፣ እንዲሁም ሴትዮዬም እንደዛ ብለውኛል። እንግዲህ ልጆች የዩቱብ ቤተሰቦችዬ ፈጣሪ ከፈቀደ እንደ እግዚአብሔር ፍቃድ ይሄ እንግዲህ ተጠቅሜበት ውጤት አይቼበት ደግሞ ውጤቱ ለእናንተ ነገር ወይ ደግሞ ለእናንተ ማስተላልፍ እንደኔ ፊታችሁ ብጉር የጨረሳችሁ እንዲሁም ፊታችሁ ጥቋቁር ነገር ኖሮበት በብጉር የተቸገራችሁ ካላችሁ ማለት ነው አሳውቃችኋለሁኝ። መቼም እኔ ተጠቅሜበት ለእናንተ ዝም እንደማልን ሙሉ እምነት አለኝ። ምክንያቱም ለፊት መበላሸት በጣም ትልቅ ተጽዕኖ አለ። የምር እኔ አሁን ውስጤ በጣም ነው የምበሳጨው። ፊቴ እንደዚህ ሲበላሽ እንደዚህ ሆኖ ሳየው በጣም ነው በቃ ውስጤ ይሰማኛል። መቼ ነው የኔስ ፊት እንደዚህ ጥርት የሚል? የሆነ ጊዜ እንደዚህ ከሰይደልዬ መድኃኒት ይዤ መጥቼ ደህና ሆኖልኝ ነበረ። ግን እሱ ሳቆም ይመስለኛል ተመልሶ መጣብኝ። ብቻ ምን ልበላችሁ፣ ከባድ ነው ነገሩ። ብቻ እግዚአብሔር ነገሮች መልካም ያርግልኝ ማለት ነው እንጂ ከባድ ነው ውዶችዬ። ይሄ ይመስላል። እነኚህ አጠቃላይ ደግሞ ይሄ ከ500 ብር ስንት ነው የተመለሰልኝ? 140 ብር ተመልሶልኛል። ለዚህ ለትንሽዬ ነገር 360 ብር አውጥቼ መጣሁላችሁ። እንግዲህ ከእኔ የሚብስ ነገር ምንም የለም። የሆነ ነገር ብር እንደዚህ ስባል ስባለሁ ለራሴ መሆን አቃተኝ እንደ ብዬ ዛሬ ተበሳጭቼ ነው። እና ዛሬ ቀኑ ላይ ፊቴ በጣም እንትን እያለኝ ነበረ፣ እያሳከከኝ ነበር። እና ያንን ያሳከከኝም ነገር በቃ ውሳኔ እንድወስን አደረገኝ። በቃ ብሩ ቁጭ ብለንለት ያው መቼም አያልፍልን። እኛ የማዳም ቅመሞች አገር ቤት ለመላክ እንጂ ለራሳችን ሲባልማ በጣም ይቆረቁረናል። ብቻ ዞሮ ተመስገን ነው። እንግዲህ መድኃኒት ያርግልሽ በሉኝ። የምር የሴት ልጅ ፊት ሲበላሽ ደግሞ በጣም ያስጠላል። ለዛ ስለሆነ ፈጣሪ ድረስልሽ፣ ይሄ መድኃኒት ያድርግልሽ እና እስከ መጨረሻው ፊትሽ እንደ መስታወት ያብራልሽ ብላችሁ ጸሎት አስቡኝ፣ መርቆኝ እላችኋለሁኝ። እንግዲህ ገንዘቡንም ያወጣሁበት ውጤት እንዳገኝበት የፈጣሪ ሙሉ ፍቃድ ይሁን። አሁን ደግሞ በጣም እንትን እያለኝ ነው፣ እያሳከከኝ ነው። ብቻ ፈጣሪ እሱ ያውቃል፣ ሁሉም ነገር አዋቂ እሱ ነው። እና እንግዲህ በስተመጨረሻው አሁን እንግዲህ ልነሳ ነው። ያው ሴትዮም እየተጣራች ነው አትሉ እና ምን ልላችሁ ፈልጌ ነው ውጤቱን ማለት ነው ምንም ሳልዋሽ አንድች ነገር ሳልጨምር ሳልቀንስ ውጤቱ ነግራችኋለሁ። ፈጣሪ ከፈቀደ ያው በ15 ቀንና በወር ውጤት ይታይበታል። ያ ስለሆነ ያው ውጤት በማይበት ሰዓት ደግሞ እኔ ያሳውቃችኋለሁ ውድ ቤተሰቦችዬ። እንግዲህ እናንተም ደግሞ በጸሎት አስቡኝ። አሁን ደግሞ አገር ቤት መሄጃ ይደርሰዋል። ፊቴ ተበላሽቶ ሲሄድ አስባችሁታል ምን ያህል ውስጤ እንደሚሰማው የምር። አሁን እኔ ሰው ፊቱ ጥርት ብሎ ሳይ ወይኔ እንደው ምንም ባልበላም ባልጠጣም ፊቴ ጥርት ባለ እላለሁ። በቃ ሴት ልጅ ውበቷ ፊቷ ነው። ፊቷ ጥርት ያለ ከሆነ ምንም ፉንጋ ብትሆን ፊቷ ጥርት ያለ ከሆነ በቃ ቆንጆ ነው። ያኔ ምን ልበላችሁ፣ እኔ የምር በፊቴ መበላሸት ላይ በጣም ውስጤ እንትን ይለኛል። በጣም ስሜት አለኝ፣ የሚሰማኝ ነገር አለ እና ብቻ ፈጣሪ እሱ ይሁነኝ ማለት ነው። እና ውዶቼ በቃ
ጊዜም አልጨርስባችሁ፣ ቪዲዮም አላብዛባችሁ። እንግዲህ በውጤቱ እስከምንገናኝ ድረስ መልካም ቆይታ፣ መልካም ጊዜ ይሁንላችሁ። ውድ ቤተሰቦቼ እወዳችኋለሁ። ደህና ሁኑልኝ።